የጭንቅ ቀን ሰው بسم الآب والابن والروح القدس الإله الواحد آمين. ربنا له صفات كثيرة، فربنا أزلي وأبدي. የግብጽ ኦርቶዶክስ ክርስቲያኖች እንደ ቋጥኝ የከበደ እንደ በረዶ የቀዘቀዘ ሐዘን መታቸው። ፓትርያርካቸውና የእምነት አባታቸው በጭንቅ ጊዜ በሞት ስለተለዩዋቸው በሐዘን ጦር ተወግተዋል። ክርስቲያኖቹ ህልውናቸውን በሚፈታተን ከፍ ባለ ችግር በወደቁበት ወቅት አጽናኛችን፣ አዳኛችን፣ የትዕግስት የወይን ዘለላ የሚዘነቡጥልን የሚሏቸውን ፓትርያርካቸውን አባ ሽኖዳን በማጣታቸው ሐዘንና ጭንቀት ተደራርቦ አንገታቸውን ሰብሮታል። በግብጽ በእምነታቸው ምክንያት መገለልና መድሎ ብቻ ሳይሆን እስከ መገደል የሚደርሱት ክርስቲያኖች አቡነ ሽኖዳ የተወረወረውን ስለት እያበረዱ የተጫረውን እሳት ውሃ እየቸለሱ ሊደርሱ የሚችሉትን ከፍተኛ አደጋዎች ባይቆጣጠሯቸው ኖሮ የባሰ መከራ ያገኘን ነበር የሚሏቸውን ጳጳሳቸውን በማጣታቸው መጪው ጊዜ አስፈርቷቸዋል። ስለዚህ 10 ሚሊዮን የሚሆኑት የኦርቶዶክስ ክርስትና እምነት ተከታዮች በአባ ሽኖዳ ሞት እንባቸው መታገጃ ጠፍቶበታል። ልጅ፣ አዋቂ፣ ጎረምሳ፣ አሮጊት ሳይሉ እንባቸው በቁመታቸው እየተለካ እየጮሁና እየተረገበገቡ አለቀሱላቸው። የአባ ሽኖዳ ሞት ሙስሊሞችንም አሳዝኗቸዋል። ክርስቲያኑና ሙስሊሙ ለግብፃዊነቱ ቅድሚያ እየሰጠ እንዲኖር የደከሙትን ድካም ያውቁላቸዋል። ለግብፃዊነታቸው ታማኝና የሀገራቸውን ክፉውንም ዕጣ ለመካፈል ቀዳሚ ነበሩና ሙስሊሞቹም ታላቁን ሰው አጣን ብለው አዘኑላቸው። አክራሪ የሚባሉት የሙስሊም ፓርቲ መሪዎች ሳይቀር እውነተኛውን ግብፃዊ አጣን ብለው ሐዘን ተቀምጠዋል። የሽኖዳ ሞት የግብፅን ዜጎች አንድነት አስተባብሮ ታይቷል። አባ ሽኖዳ ሶስተኛ የግብጽ ብሔራዊ ዜጋ ተደርገው ይቆጠራሉ። ፓትርያርክ ከመሆናቸው በፊት በግብጽ ጦር ውስጥ ለማገልገል ፈቃደኛ እንደነበሩ ይነገርላቸዋል። ፓትርያርክ ከሆኑ በኋላም ከሙስሊሞች ጋር መልካም ግንኙነት ፈጥረው በጉባኤዎቻቸው ላይ እየተገኙ ንግግር ያደርጋሉ። የቁርአን ዕውቀታቸው ከፍ ያለ በመሆኑ ከሙስሊሞች ጋር ሲሰበሰቡ ከቅዱስ ቁርአን እየጠቀሱ መናገር ይችላሉ። ግብጽ በውስጣችን የምትኖር ሀገር እንጂ እኛ በሷ ውስጥ የምንኖር አይደለንም የሚለው ንግግራቸው በማንም ዘንድ ይጠቀስላቸዋል። እስራኤልን በአረብነታቸውም በኦርቶዶክስ ክርስቲያን እምነታቸውም አይቀበሏትም። እንደ አረብነታቸው የፍልስጤምን ጥያቄ መቀበል እንዳለባቸው ያምናሉ። እንደ ግብጽ ኦርቶዶክስነታቸው ደግሞ የዴር ሱልጣን ገዳምን ከልክለውናል ብለው እስራኤልን ያወግዛሉ። ስለዚህ የግብጽ ጳጳሳት ወደ ኢየሩሳሌም እንዳይሄዱ እስከ መከልከል ደርሰዋል። እነዚህ አይነቶቹ አቋሞቻቸው በአብዛኛዎቹ ግብፃውያን ዝናንና መወደድን አትርፎላቸዋል። የፓትርያርክ ሽኖዳ የመሞታቸው ዜና ሲተላለፍ ብዙዎች ደነገጡ። የ88 ዓመት አዛውንት በመሆናቸው ሞታቸው የተጠበቀ ነበር። ለረጅም ጊዜ በኩላሊትና በስኳር በሽታ ታማሚ ስለሆኑ በዚያ ዕድሜያቸው መሞታቸው ደረት የሚያስደልቅ ይሆናል ተብሎ አልታሰበም ነበር። ግን ተሸክመውት የነበረው ቀንበር ክብደቱ ሲሞቱ ወለል ብሎ ታየና እጅግ ተለቀሰላቸው። የመሞታቸው ወሬ እንደተሰማ አስከሬናቸው ያረፈበት የካይሮ የቅዱስ ማርቆስ ካቴድራል በሰው ጎርፍ ተጥለቀለቀ። በካይሮና በአካባቢው የሚኖሩ በመቶ ሺዎች የሚቆጠሩ ክርስቲያኖች በካቴድራሉ ዙሪያ ያለውን ባዶ ቦታ ሞሉት። ለቃስተኛው አንዳንዱ እየተፈጠፈጠ ይጮሃል፣ ሌሎቹ በኃያል ድምፅ እየጮሁ ያነባሉ። የሁሉም ሐዘን ሆነና የሚል ገላጋይ በሌለበት ለቅሶ ካይሮ ተጨነቀች። አስከሬናቸውም ከ3 ቀናት በኋላ እስኪቀበር ድረስ በካቴድራሉ በግልጽ እንዲታይ ተደርጓል። አስከሬናቸው ለሕዝብ እንዲታይ የተደረገው እንደተለመደው ሳጥን ውስጥ ገብቶ ወይም ባልጋ ላይ ሆኖ አይደለም።
በቅዱስ ማርቆስ ካቴድራል አስከሬናቸው የፕትርክና የክብር ልብሳቸውን ለብሶ አክሊሉን ደፍቶ በትረ ጵጵስናቸው በደረታቸው ላይ ተደግፎ በፓትርያርኩ ወንበር ላይ ተቀመጠ። ፓትርያርክ ሽኖዳ እንደዚያ በወርቅ ላንቃ በተንቆጠቆጠ የክብር ልብሳቸው በወንበራቸው ላይ ተቀምጠው ሲታዩ በሕይወት ያሉ እንጂ በጭራሽ የሞቱ አይመስሉም። በሕዝቡ ብዛት ወደ ውስጥ መግባት እስኪታገድ ድረስም ወደ ውስጥ ለመጽለቅ የቻለውም ከውጭ ያለውም በለቅሶ እያወካ አዘነላቸው። መቼም እንባ በግዝትና በግዳጅ ወይም በልመና የሚወርድ ሳይሆን ከውስጥ በሚፈልቅ የውዴታና የፍቅር ስሜት ነውና ያ ሁሉ ለቅሶ የአባ ሽኖዳን መልካምነት ያረጋግጣል ተብሏል። ጸሎተ ፍትሐቱ በዚያው በካይሮ ካቴድራል ከተለያዩ ሀገሮች በሄዱና በሀገሩ ጳጳሳት ተከናወነ። ዲያቆናቱ፣ ቀሳውስቱ ልብሰ ተክህኖ ለብሰው ጸሎት ማደረሱ። ከፍተኛ ቁጥር ያላቸው ፖሊሶችና የመከላከያ ሰራዊት አባላት እንደ ማዕበል የሚጎርፈውን ለቃስተኛ ያስተናብሩ በካቴድራሉ ዙሪያና በዋና ዋና መንገዶች ተሰለፉ። ያም ሆኖ እንኳን በሰው ብዛት 3 ሰዎች አየር አጥተው ሲሞቱ 137ቱ ራሳቸውን ስተዋል። አስከሬናቸው ከወንበር ወርዶ በሳጥን ከገባ በኋላ ወደ መጨረሻ ማረፊያው ለማጓጓዝ የጦር ኃይሉ ሄሊኮፕተር ተዘጋጀ። በትዕዛዛቸው መሰረት ቀብሩ የሚፈጸምበት ከካይሮ ወደ አሌክሳንድሪያ በሚወስደው መንገድ በዋዲ አልትራን አካባቢ በሚገኘው የቅዱስ ቢሾይ ገዳም በርካታ ሕዝብ ቀድሞ ይጠባበቃል። የቢሾይ ገዳም መነኮሳት የሚመነኑበት በረሃማ ገዳም ሲሆን አባ ሽኖዳም በተደጋጋሚ ለሱባኤና በግዞት በተላኩበት ጊዜ በገዳሙ ቆይተዋል። አስከሬኑን ጳጳሳትና መነኮሳት ብቻ ይዘው ወደ አምቡላንሱ ለመውሰድ ሲጓዙ ሳጥኑን ነክቶ በረከት ለማግኘት የተሰበሰበው ሰው አንድ ጊዜ ቢጋፋ ምድር ያለፈች መሰለ። ሳጥናቸውን ለመንካት የተደረገው ግፊያ በቅዱስ ቢሾይ ገዳም ቀብሩ እስኪፈጸም ድረስ አላቋረጠም። ከተቀበሩም በኋላ አበባ የሚያስቀምጡ የቀብር ቦታውን በልብሳቸው የሚያስሱ የሚስሙ ብዙ ነበሩ። እንደዚያ በመሰለ ክብርና ግርማ የአባ ሽኖዳ ዘመን ተፈጸመ። ፓትርያርክ ሽኖዳ በላኛው ግብጽ በምትገኘው አሳዩት ቀበሌ ተወለዱ። አባት እናታቸው ባወጡላቸው ስም ናዚር ጋይድ ሩፋኤል ተብለው ይጠሩ የነበሩት ሽኖዳ ለቤተሰባቸው የመጨረሻውና 8ኛ ልጅ ናቸው። ገና በ16 ዓመታቸው በሰንበት ትምህርት ቤት ዋና ተሳታፊ ነበሩ። ወጣትነታቸውን በቤተ ክርስቲያን አገልግሎት ለማሳለፍ ወስነው የሰንበት ትምህርት ቤቱ አስተማሪ ሆኑ። ከካይሮ ዩኒቨርሲቲ በታሪክ ትምህርት ከተመረቁ በኋላ ቀን በሁለተኛ ደረጃ ትምህርት ቤት እያስተማሩ ማታ ማታ በኦርቶዶክስ ቴዎሎጂ ትምህርት ቤት ተምረው ሲመረቁ የአዲስ ኪዳን መምህር ሆነው እዚያው ትምህርት ቤት ተቀጠሩ። ሽኖዳ ዕድሜያቸውን ሙሉ አምላካቸውን ለማገልገል ስለቆረጡ ወደ ሶሪያ ሄደው የገዳም ምናኔ ኑሮ ጀመሩ። በዚያው በሶሪያ በዋሻ ውስጥ ለ6 ዓመታት የምናንያን ተግባር ሲፈጽሙ ቆይተዋል። በ1954 ዓመተ ምህረት ወደ ግብጽ ተመልሰው ጳጳስነትንና የኦርቶዶክስ ቴዎሎጂ ኮሌጅ ዲንነትን በፓትርያርኩ በአባ ሲሪያል 6ኛ ተሾሙ። ኦርቶዶክሳውያን መነኮሳት ጳጳስ ሲሆኑ የዓለም ስማቸውን መለወጥ ልማድ ነውና ናዚር ሩፋኤልም ሽኖዳ የሚል ስም ተሰጣቸው። የኮሌጁ ዲን ከሆኑ በኋላ በርካታ ተማሪዎች ማስመረቅ እንደተቻለ ታሪካቸው ይዘክራል። ያን ጊዜ የቤተ ክርስቲያኗ ያስተዳደር ለውጥ እንድታደርግ በመፈለጋቸው ከፓትርያርኩ ጋር ተጋጩ። ቤተ ክርስቲያኗ እምነቷን ሳይሆን አስተዳደሯን መለወጥ እንዳለባት የሚያመላክቱ ሁሉ ካለቆቻቸው ጥላቻ ያተርፋሉና ሽኖዳም ከፓትርያርኩ ጋር ተጋጩ። ምንም እንኳ የምድሩን ዓለም ትተናል ቢሉም ጳጳሳትም የሃይማኖት መሪዎችም በምድሩ ሥልጣናቸው ከመጡባቸው በላያቸውና በምድራዊ ስሜታቸው ይዋጣሉ። ስለዚህ ፓትርያርኩና ሽኖዳ ተጋጩ። ፓትርያርኩ አረፉ። በዚያን ጊዜ የነበሩት አባቶቹም ሆነ ወጣቶች የ49 ዓመቱን ሽኖዳን
ለከፍተኛ ማዕረግ አጯቸው። አባ ሽኖዳ ፓትርያርክ ሆኑ። والكهنة والشمامسة وكل الشعب المحب للمسيح እኛ የአካባቢው ነዋሪዎች ጳጳሳት፣ ቀሳውስትና ዲያቆናትና ክርስቲያንን የሚወዱ ሁሉም ህዝቦች አቡነ ሽኖዳን የቅዱስ ማርቆስ መንበረ ጳጳስና ፓትርያርክ እንዲሆኑ በሙሉ ድምጽና በፈቃደኝነት መርጠናቸዋል። አባ ሽኖዳ በፕትርክና መንበራቸው ለ40 ዓመታት ከ4 ወር ቆዩ። ረጅም ዓመት ነው። ሽኖዳ ሹመቱን ሲይዙ የተጋፈጡት ከዘመናዊው የግብጽ ትውልድ ጋር ነበር። ሶሻሊዝም የተሰበከባት፣ ሙስሊም አክራሪነት ገኖ በየአደባባዩ ግድያ የተጀመረባትና እስር ቤቶችም የተጣበቡበት ጊዜ ነበር። ሽኖዳ ስልጣን ከያዙበት ጊዜ ጀምሮ የኦርቶዶክስ ክርስትና አማኞች በከፍተኛ ደረጃ በእምነታቸው ምክንያት የሚሳደዱበት ጊዜ ነው። እንደ አባ ሽኖዳ ላለ የሕዝብ እረኛ ደግሞ የሚጠበቃቸውን ሰዎች መከራ ማጥፋት ባይቻለው እንኳን መቀነስ፣ የባሰ አደጋ የማይመጣበት መኖሪያቸውን ትተው የጥርስ መጎርጎሪያ ጭራሮ እንኳን በማይገኝበት በረሃማው የቅዱስ ቢሾይ ገዳም ገቡ። ለእርሳቸው ክርስቲያኑ በጭንቅና በመከራ በሆነበት ወቅት የወርቅ አክሊል ደፍተው ወርቅ አክሊል ይዘው በከተማ መታየት ነውራቸው ነው። ስለዚህ በሽምግልና ዕድሜያቸው በበረሃማው ገዳም ሱባኤ ገቡ። ከ20 ቀናት በኋላ የግብጽ አብዮት ሲቀጣጠልና የሙባረክ መንግስት ሲፈነገል አባ ሽኖዳ ወደ መንበራቸው ተመለሱ። የ23 ዓመቱ ቢሾይ ታምሪና የ25 ዓመቱ ሚና ዳንኤል ክርስቲያኖች ጓደኛሞች ናቸው። በግብፁ የወጣቶች አብዮት ውስጥ በንቃት ተሳትፈዋል። አመጹ
ክርስቲያኖቹንም ሙስሊሞቹንም በአንድ ላይ ያሳተፈ ስለነበረ የግብፅ ሕዝብ አንድነት መሠረት የያዘ መስሎ ነበር። ግብፃውያን አንድ ነን፣ ክርስቲያኖችና ሙስሊሞች ተባበሩ የሚለው መፈክራቸው አድማስ ሰንጥቆ አለፈ። ቢሾይና ሚና ሁለቱ ጓደኛሞች የክርስቲያኖቹ መብት ከሙባረክ ጨቋኝ አገዛዝ ጋር የሚያልፍ መስሏቸው እንቅልፍ ሳያምራቸው በጣሂር አደባባይ ጮኹ። ዲሞክራሲ፣ መልካም አስተዳደርና ፍትሕ የክርስቲያኖችን መብት ያረጋግጣል ብለውም ታገሉ። ሙባረክ ከሥልጣን ከወረዱ ጥቂት ቀናት በኋላ ግን ግብፅ ለሙስሊሞች የሚል መፈክር ተተካ። ክርስቲያኖቹ መገለል ብቻ ሳይሆን ቤተ ክርስቲያኖቻቸው እሳት ተለቀቀባቸው። ስለዚህ መብታችን ይከበር ብለው ሰልፍ ወጡ። እኛም ግብፃውያንን እንደ ግብፃዊነታችን የግብፃውያን መብት ሁሉ ሊሰጠን ይገባል ብለው ሰልፍ ወጡ። መፈክር እያሰሙ በሰላም በመንገድ ላይ እየተመሙ ባለበት ወቅት የወታደራዊ መንግሥት ወታደሮች ጥይት አዘነቡባቸው። 25 ክርስቲያን ወጣቶች በመንገድ ላይ ተደፉ። በጣሂር አደባባይ ለ25 ቀናት ሲጮህ የነበረው ወጣቱ ሚና ዳንኤልም ከሟቾቹ አንደኛው ሆነ። አባ ሽኖዳ የሆነውን ሰሙ። በመንገድ ላይ የፈሰሰውን ደማቸውን አዩ። እንደ ልማዳቸው ልባቸው እስኪሰበር አዘኑ። ግን የጋለውን አብርደው ልጆቻቸውን ማዳን ነበረባቸው። ክርስቲያኖቹ በድጋሜ ሰልፍ እንዳይወጡ ከለከሉ። ግን ይህን ማሳሰቢያቸውን ተከታዮቻቸው አልወደዱላቸው። ለግቢያቸው ድረስ ገብተው ወቀሷቸው። በየጊዜው በተናጠል ከሚጨርሱን ዛሬውኑ ቢለይልን መልካም ነውና ለምን ይከለክሉናል አሏቸው። ሽኖዳ በተለመደው ልብ በሚሰብር ንግግራቸው አስረዷቸው። እንድናልቅ አገር ጥለን እንድንሄድ በሚፈልጉት ዘንድ ደረታችንን ገልብጠን ብናልቅ የምንጎዳው እኛው ነን። በጎዳና የፈሰሰውን ደም እግዚአብሔር ያያል። እርሱ ደግሞ የፍጡሩን ደም መና አስቀርቶ አያውቅምና የእሱን ዳኝነት እንጠብቅ። ከዚህ ውጪ ልጆቼ ተሰልፋችሁ ሙቱ አልልም አሏቸው። ሽኖዳ በአማኞቻቸው ዘንድ የታመኑና ተወደው የተከበሩ ናቸውና የተናገሩትን ባያምኑላቸውም ለጊዜውም ቢሆን ግን ትእዛዛቸውን ተቀበሉት። ሽኖዳ በእንዲህ ያለ ትዕግሥት ነበር ሕዝባቸውን ሲጠብቁ የኖሩት። የደረሰን አደጋ በልህና በወኔ አጋግሎ የባሰ ቀውስ መፍጠር የሽኖዳ ባህሪ አልነበረም። እንዲያውም አልፈው ተርፈው ሌላውን ሃይማኖት ቅር ሊያሰኝ ይችላል ብለው ስለሚያስቡ የሚተውት ነገር ብዙ ነው። የሁስኒ ሙባረክ ልዩ ረዳት እንደተናገሩት አንድ ጊዜ ራሳቸው ሁስኒ ሙባረክ እንደ ልደት በዓል ሁሉ ፋሲካንም ብሔራዊ በዓል ማድረግ አስፈላጊ ከሆነ ብለው ጠይቀዋቸው ነበር። አባ ሽኖዳ ግን እንዲመለሱላቸው ሙስሊሞች የኢየሱስን መወለድ ያምናሉ፣ ግን መሞቱንና መነሳቱን አያምኑምና በዓላቸው ማድረግ አይጠቅምም አሏቸው። ሽኖዳ እንዲህ አይነት ሰው ነበሩ። ስለዚህም ነው ሲሞቱ ሙስሊሞቹም ጭምር ሐዘንተኛ የሆኑት። ለዚሁ መግለጫ ይሆን ዘንድ አክራሪ የሚባለው የሙስሊም ወንድማማችነት ፓርቲ የሐዘን መግለጫ አውጥቷል። የፓርቲው ሊቀመንበር መሐመድ ሙርሲም በሀገር ውስጥና በውጭ ሀገር በተለያዩ መስኮች ከፍ ያለ አስተዋጽኦ ያደረጉ ሲሉ አሞግሰዋቸዋል። የአልአዛር ዩኒቨርሲቲ ታላቁ ኢማም አህመድ አልጠይብም ግብፅ በችግሮቿ ቀናት የሚያስፈልጓት ብሩህ አእምሮ ካላቸው ጥቂት ሰዎች መካከል አንዱን አጣች ብለዋቸዋል። በካይሮ ቀበሌዎች ባንዱ የሚኖሩ ሙስሊሞችና ክርስቲያኖች የግብፅን ባንዲራ ከመንገድ ባሻገር በሚገኙት ቤተ ክርስቲያንና መስጊድ ጫፍ ላይ ባንዲራውን አስረው ውለዋል። ያልተለመደ ነገር ነውና የአካባቢው ነዋሪዎች ደስ ተሰኝተው ነበር። المحبة ببساطة هي الله. المحبة ببساطة هي الله. በቀላሉ ፍቅር ማለት እግዚአብሔር ነው። መጽሐፍ ቅዱስም እግዚአብሔር ፍቅር ነው። በፍቅር የተጠመደ እሱ በፍቅር የተጠመደ ነው። እግዚአብሔርም በውስጡ ይኖራል። አምላካችሁን እግዚአብሔርን በሙሉ ልባችሁ፣ በሙሉ ኃይላችሁ፣ በሙሉ አእምሮአችሁ መውደድ አለባችሁ። ሌላ አይደለም፣ ሌላ ማንንም አይደለም። ልባችሁን ለእግዚአብሔር አድርጉ። ከእግዚአብሔር ፍቅር ውጪ ሌላ ስታፈቅሩ
እግዚአብሔርን መክዳት ይሆናል። الله تبقى دي خيانة لله خيانة لله ሽኖዳ በባህሪያቸው የሀገር መሪ ነውና ያስረኛል ወይም ከስልጣኔ ያወርደኛል ብለው ፈርተው ያመኑበትን ከመፈጸም አይመለሱም። ፊት ለፊት ገጽ ለገጽ ይቆማሉ እንጂ የምድር ሹማምንትን ተለማምጠው መኖር አይመርጡም። በእርግጥ እምቢታ ሲኖር የሚከፈል ዋጋ እንደሚኖር የታወቀ ነው። ሽኖዳ ዋጋውን ለመክፈል አያቅማሙም። በተደጋጋሚ በታሪክ እንደታየው የፖለቲካ መሪዎች፣ የሃይማኖት መሪዎች የፍላጎታቸው ማስፈጸሚያ እንዲሆኑላቸው ይፈልጋሉ። ግን እንደ ሽኖዳ ያሉ ጽኑ የእምነት መሪዎች የምቾትና የመንደላቀቅ ኑሮ አንገታቸውን አይሰብረውም። ፕሬዝዳንት አንዋር ሳዳት አባ ሽኖዳን አልወደዷቸውም ነበር። ፓትርያርክ ሽኖዳ ሳዳት በተናጠል ከእስራኤል ጋር መስማማታቸው የግብፅ ጥቅም አይደለም አሉ። የክርስቲያኑ መብት አለመከበሩንም አነሱ። ስለዚህ ፕሬዝዳንት ሳዳት ተቆጡና ሕግ በማይፈቅድላቸው ሥልጣን ፓትርያርኩን ሽረው አሁን በተቀበሩበት የቦሼ ገዳም የቁም እስረኛ አደረጓቸው። بتعيين الأنبا شنودة بابا الإسكندرية وبطريركا للطراز المرقسي በምትካቸውም ለእርሳቸው ይመቹኛል ያሏቸውን ቤተ ክርስቲያኗ የመረጠች አስመስለው ተኩ። በሃይማኖት መሪዎችም በኩል የሥልጣን ጥም መኖሩ አይቀርምና የፓትርያርኩን ሥልጣን ለመያዝ የፈለጉ ለሳዳት የተመቹ ለመሆን ወስነው እኛ አለን ብለው አስደሰቷቸው። አንዳንድ የፖለቲካ መሪዎች የሚነጠፉላቸው ጳጳሳትን ካገኙ እንደ ካቶሊኩ ሊቀ ጳጳስ የጦር መሳሪያ እያስባረኩ ሙሰሊኒን ኢትዮጵያን እንዲያጠፋ እየመረቁ ሲተባበሯቸው ሹመው ይሸልሟቸዋል። ካልተስማሟቸው ደግሞ እንደ ኮሎኔል መንግስቱ ኃይለ ማርያምና የደርግ አባሎቹ አቡነ ቴዎፍሎስን እንዳደረጉት በሲባጎ አንገታቸውን ጠምዝዘው ይገሏቸዋል። ጳጳስ ሽኖዳም ተገደል ባይባሉም ከኃላፊነት ወርደህ የበረሃ ገዳም ግባ ተባሉ። ሽኖዳ ግን አልከፋቸውም። ሁሉም ቦታ የእግዚአብሔር ነው ብለው ስለሚያምኑ ገዳም መግባታቸውን እንደ ግዞትና እንደ ስር አልቆጠሩትም። ከጥቂት ወራት በኋላ ሽኖዳ በገዳሙ አምላካቸውን ተማጸኑ። ከጥቂት ወራት በኋላ ፕሬዝዳንት ሳዳት በወታደሮች ሲገደሉ የተኳቸውን ጳጳስም በፍንዳታው ሞቱ። ሆስኒ ሙባረክ ሽኖዳን 3 ዓመታት አቆይተው ወደ ሥልጣነ መንበራቸው መለሷቸው። ለሽኖዳ ግን ለእርሳቸው በረሃውም ሆነ ካይሮ ለውጥ እንደሌለው ይናገራሉ። ሁሉም ቦታ ደስታ ይሰጠኛል ይላሉ ሽኖዳ። We don't think of attempts against me, but we think of the grace of God. በእኔ ላይ አደጋ ይኖራል ብዬ አላስብም። አምላካችን እግዚአብሔር ሁላችንንም ይጠብቀናል ብለን እናምናለን። I am always glad because gladness and happiness depends on the የትም relation ቦታ ብሆን ደስተኛ ነኝ። ሁል ጊዜም ደስተኛ ነኝ። ምክንያቱም ደስታ የሚገኘው በእግዚአብሔርና በእኛ መካከል ባለው ግንኙነት ነው። በልባችን ውስጥ ሰላም አለን። ምክንያቱም ከእግዚአብሔር ከራሱ ጋር በሚያገናኘን እምነት እናምናለንና ነው። አባ ሽኖዳ በመንበረ ማርቆስ ለመቀመጥ 117ኛው ፓትርያርክ ናቸው። በህመም እስከ ደከሙ ድረስ የጉባኤ ትምህርት አያስተጓጉሉም። ሁል ጊዜ ሮብ ማታ በእርሳቸው ትምህርት ለመካፈል የፈለገ ሁሉ አዳራሹ እስኪሞላ ይገባል። ትምህርቱን ከመስጠታቸው በፊት ማንኛውንም ጥያቄ እየተቀበሉ ይመልሳሉ። እስከ መጨረሻዋ ትምህርታቸውም ድረስ 1500 ጊዜ የሮብ ማታ ጉባኤ አድርገዋል። በጉባኤው ላይ ቀልዶቻቸውና አስቂ ንግግሮቻቸው ጭምር ብቅ እያሉ ይፈሳሉ። አባ ሽኖዳ በሳምንታዊ ትምህርታቸው ወቅት ድርቅ ያለውን የንግግር መስመር አይከተሉም። የተመሰገኑ ንግግር አዋቂ፣ ጨዋታ አሳማሪ፣ የማይሰለች ሐሳብ አወራረድ አላቸው ይሏቸዋል። ከቀልዶቻቸው አንድ ሁለቱን እንስማቸው። قلت له إذا كان عمرك 55 فما ينفعكش غير أم 44 አንዱ አሁን 55 ዓመት ሆኖኛል፣ ግን ማግባት ፈልጋለሁ አለኝ። 55 ዓመት ከሆነ አልኩት። 55 ዓመት ከሆነ 44 ዓመት ከሆናት ሴት ውጪ ማግባት አትችልም አልኩት። ሌላ ጊዜ ደግሞ
ነፍስ ከሥጋ ስትለይ የሚሰማው ስሜት ምን አይነት ነው ብሎ ጠየቀኝ። ልጄ ይህንን እኔ ካሁን በፊት ሞክሬው አላውቅም። ሞተው የተነሱት ደግሞ ስለዚህ አልነገሩኝም አልሁት። ሌላ ጊዜ ደግሞ እንዲህ ተጠየቅኩ። ሁሉንም ነገር ረሳለሁ። በቤተ ክርስቲያን የሰማሁትን ከቅጥሩ ስወጣ ፈጽሜ ረሳዋለሁ አለኝ። እኔም መልሱን አሁን ብነግርህ መርሳት አይቀርምና አታድክመኝ አልሁት። ፓትርያርክ ሽኖዳ የክርስቲያን ኅብረት እንዲጠናከርም ይጥሩ ነበር። በአራተኛው ክፍለ ዘመን ካቶሊካውያን በጉባኤ ከተለዩበት ጊዜ ጀምሮ ማንም የግብጽ ጳጳስ ቫቲካንን ጎብኝቶ የማያውቀውን አባ ሽኖዳ ሮም ድረስ ሄደው ጎብኝተዋል። ታላላቅ መሪዎችን አግኝተው አነጋግረዋል። ከነዚህም ውስጥ እነ ያሲር አረፋት ይገኙበታል። የሴቶች መብት በቤተ ክርስቲያን እንዲሻሻል አድርገዋል። የሰንበት ትምህርት ቤትን በማስፋፋት ቤተ ክርስቲያንን አሳድገዋል ስለሚባሉ በተከታዮቻቸው ዘንድ የተወደዱ ነበሩ። ፓትርያርክ ሽኖዳ ደራሲ ናቸው። ሃይማኖታዊና ማህበራዊ ጉዳይን የሚመለከቱ 103 መጻሕፍት በአረብኛ ቋንቋ አሳትመዋል። ከነዚህ ውስጥ 47ቱ ወደ እንግሊዘኛ ሲተረጎሙ በኢጣሊያንኛ፣ በፈረንሳይኛ፣ በጀርመንኛ፣ በሶሪያና በደች ቋንቋ የተተረጎሙላቸው መጻሕፍት አሏቸው። አቡነ ሽኖዳ ተወዶ የመከበርን ተወዶ የመፈራትን ዕጣ ካገኙ ጥቂት የሃይማኖት መሪዎች አንዱ ሆነው የማይቀረውን ሞቱ። ተከታዮቻቸው ግን ተጨንቀው የሚተካቸው ሰው ምን አይነት ይሆን? የክርስትና አማኞች የጥፋት ጦስስ ይጠብቃቸው ይሆን? ማን ይጸልይልናል? ማንስ ይታደገናል? እያሉ ተጨንቀዋል። አባ ሽኖዳ የሚሉት እውነት ከሆነ ሁልጊዜም አምላክ ጳጳስን ያዘጋጃል። ዝግጅቴን የማጠናቀቅላችሁ አባ ሽኖዳ ስለ ስሜት በገጠሙት ግጥም ነው። تظهر في ابتسامتي في ضحكتي في أدمعي مشاعر تتبعني في صحوتي في مضجعي ሁልጊዜም የማይተውኝ ስሜቶች አሉኝ። በውስጤና በልቤ ድንኳናቸውን ተክለዋል። ሲሻቸው በፈገግታዬና በሳቄ በእንባዬም ጭምር ተግላሉ። ስነቃም ሆነ ስተኛ የማይተውኝ ስሜቶች አሉኝ። አወቅኋቸውም አላወቅኋቸው ሁልጊዜ በደሜ ውስጥ ይመላለሳሉ። ወግዱልኝ ብላቸውም ከኔ ራቁ ብላቸውም የማይለቁኝ ስሜቶች አሉኝ። አወቅኋቸውም አላወቅኋቸው ምንጊዜም በደሜ ውስጥ ይመላለሳሉ። تبقى معاك يا أنطونيوس يا سوء